የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ መሐመድ ጅሎ እንዳሉት የኦሮሞ ህዝብ የነፍጠኛ ስርዓትን ለመገርሰስ በርካታ መስዋዕትነት ከፍሏል። ወሬገማ ባዬ ከከፈለሜ ነምኒ ልቡን ወሬገሜ ጅራ በርካታ የሰው ህይወት አልፏል። ከሀገር እንዲሰደዱ ተደርጓል። ጡትና እጅ ተቆርጧል። ወንዶችም ተኮላጅተዋል። ይህ ድርጊት በኦሮሚያ በተለያዩ አካባቢዎች ተፈጽሟል። በተለይ በአኖሌ በኦሮሞ ላይ የተደረገው ተጽዕኖ ስርዓቱን እንጂ ህዝቡን የሚገልጽ አይደለም። የኦሮሞ ህዝብ ከማንኛውም ብሔር ጋር በፍቅርና በአንድነት በመኖር የሚታወቅ ነው ብለዋል። ሲዳ ያደኖ ወሬገምቶታ አኖሌ ቀብሶ ምን ኦሮሞ ጎዴፊ ቀብሶ ሰባሰብለሞኒ ጎዳን ከሚዩ የአኖሌ መታሰቢያ ሐውልት የኦሮሞ ህዝብና የተለያዩ ብሔር ብሔረሰቦች ስርዓቱን ለመገርሰስ ያደረጉትን ትግል የሚያንጸባርቅ እንጂ አንድን ብሔር ብቻ የሚወክል አይደለም። ሐውልቱ በኦህዴድ አመራር የተገኙ የልማት ድሎችን በማስቀጠልና የተሰዉትን ሰማዕት በማሰብ ዴሞክራሲያዊ አስተሳሰብን በማጎልበት ረገድ ከፍተኛ ድርሻ አለው ብለዋል። የአኖሌ መታሰቢያ ሐውልት የክልሉ መንግስት በመደበው ከ20 ሚሊዮን ብር በላይ በሆነ ወጪ የተገነባ ሲሆን የኦሮሞን ታሪክና ባህል የሚገልጽ እንዲሁም የተለያየ ጥናትና ምርምር የሚካሄድበት ሙዚየም ነው ተብሏል። የመታሰቢያ ሐውልቱ መጋቢት 28 2006 በፓናል ውይይትና በኦህዴድ አመራርነት የተሰሩ የልማት ስራዎችን በመጎብኘት ይመረቃል ነው ያሉት። በምረቃ ስነ ስርዓቱ ላይ የተለያዩ አካላት የሚሳተፉ ሲሆን በተለይ አርሲ ነዋሪዎች ታሪካዊ ስራ በአንድነት ተገኝተው እንዲያስመርቁ አቶ መሐመድ ጥሪ አቅርበዋል። በክልሉ በተለያዩ ስፍራዎች እየተገነቡ ያሉት የመታሰቢያ ሐውልቶች ፈጥነው በመጠናቀቅ ለአገልግሎት ይውላሉም ብለዋል።